قال الله سبحانه وتعالى وكلا نقص عليك من أنباء الرسل ما نثبت به فؤادك كأنبياء كرسلوች ከመልእክተኞች ቅሳ ሁሉንም የምንቀስስልህ ልቦናህን የሚያጸና ነው ጽናትን የሚሰጥ ነው ማለት ነው ስለዚህ የነብያት ታሪክ በራሱ ጽናትን ይሰጣል ለልባችን ጽናትን ያጎናጽፈናል የያዝነውን ረጅም ጉዞ በጽናት እንድንወጣው ያደርገናል ከዚህ ከነዚህ ቅሳዎች መካከል የአዩብ ቅሳ ነው ብለናል يقول الله عز وجل وأيوب إذ نادى ربه أيوب ጌታውን በጠራ ጊዜ ወደ ጌታው በተጣራ ጊዜ አኒ መሰኒ الضر وأنت أرحم الراحمين እኔ ጉዳት አጋጥሞኛልና አንተ ደግሞ ከአዛኞች ሁሉ የበለጥክ አዛኝ ነህ ይላቸዋል ይላል አላህ Subhanahu Wa Ta'ala ወደ አላህ እጁን ዘረጋ አዩብ ጉዳቱ በረታበት ላኪን እንዴት ነው እዚህ ደረጃ የደረሰው ምን ይሆናል قال فاستجبنا له فكشفنا ما به من ضر ይህንን ዱዓውን ተቀበልነው እሱ ላይ የነበረውን ጉዳት አስወገድንለት ይላል ተመልከት አደቡ مع الله እንዴት ነበረ ከአላህ ጋር የነበረው አደብ አላህ ብዙ አሰቃየኸኝ ብዙ ጎዳኸኝ አላለም አኒ መሰኒ الضر ጉዳት ነካኝ ነው ያለው ከአላህም አላለም فاستجبنا له فكشفنا ما به من ضر وآتيناه أهله ومثلهم معهم ንብረቱን አጥቶ ነበረ ጤናውን አጥቶ ነበረ ቤተሰቦቹን አጥቶ ነበረ ይህን ሁሉ ከዛም የተሻለን ነገር አላህ Subhanahu Wa Ta'ala ሰጠረው ይላል رحمة منا ከኛ በሆነ እዝነት رحمة من عندنا وذكرى للعابدين ልክ እንደ አዩብ አላህን ለሚያመልኩ ባሮች ማስታወሻ ይሆን ዘንድ ይህንን አደረግንለት ይላል በሌላ አያ في ሱረት ሷድ ምን ይላል አላህ Subhanahu Wa Ta'ala واذكر عبدنا أيوب ባሪያችንን አዩብን አስታውስ ይላል إذ نادى ربه أني مسني الشيطان ጌታውን በጠራ ጊዜ እኔ ሸይጣን ነክቶኛል بنصب وعذاب የሆነ አደጋና በላ ሸይጣን አምጥቶብኛልና አንተ ድረስልኝ አንተ ከዚህ አውጣኝ ብሎ አላህ Subhanahu Wa Ta'ala ይጠይቃል ማለት ነው ህመም አግኝቶኛል እያለ قال اركض برجلك هذا مغتسل بارد وشراب الله سبحانه وتعالى የሆነ ውሃን አመላከተው ምን አለው በዚህ በእግርህ እስቲ ምታ መሬቱን አለ ውሃን አፈለቀለት هذا مغتسل بارد وشراب ቀዝቃዛ የሆነ መታጠቢያ ነው የሚጠጣም ውሃ ነው አለ ሽፋ ነው ፈውስ ነው ማለት ነው አላህ Subhanahu Wa Ta'ala ይሰጠው ولا تحنث إنا وجدناه صابرا نعم العبد إنه أواب ምንኛ ያማረ ታጋሽ ወደ ጌታው ተመላሽ የሆነ የአላህ ባሪያ ሆኖ አገኘነው ይላል አላህ Subhanahu Wa Ta'ala ሲያሞግሰው ማለት ነው ምንድነው የተከሰተው ስንል ነብዩላህ አዩብ በጣም ብዙ ሀብት ነበራቸው ብዙ ልጆች ነበራቸው በጣም ብዙ የአላህ Subhanahu Wa Ta'ala ጸጋ እሳቸው ላይ ነበረ እጅግ የሚያምሩ ነበሩ ጤነኛም ነበሩ ነገር ግን በሆነ ቅጽበት ብዙ ነገሮች ተወገዱ ሰውነታቸውም ታመመ እጅግ በጣም ለሰዎች የሚጸየፉት አይነት ሆነ ከባድ በላእና ሙሲባ ገጠማቸው ሰውነታቸው ታመመ በዚህ ጊዜ ሰዎች ሁላ ይርቋቸው ጀመር በሁለት ምክንያት አንደኛ በሽታ ወደኛ ይተላለፍብናል የሚል ስጋት ገባቸው አዩብ ጋር መገናኘት በሽታ ያመጣብናል ብለው ማሰብ ጀመሩ ከዛልክ አላህ የማይወደው ሰው ቢሆን ነው እንደዚህ የቀጣው ማሉ 18 ዓመት በዚህ ሐል ቆዩ ከሰዎች ተገልለው ቆሻሻ ቦታ ላይ ማለት ነው አዩብ አለይሂ ሰላም በዚህ ሁሉ ሐል ከሰውነታቸው ምን ቀረ ስትሉ ምንም የቀረ ነገር የለም ልባቸው ይመታል አንደበታቸው ይዘክራል አላህን ያወሳል ወደ አላህ Subhanahu Wa Ta'ala ይማጸናል አላህን Subhanahu Wa Ta'ala ማርታ ይለምናል
ይሄ ብቻ ነበር ማለት ነው። በዚህ ሁላ ሙሲባ በዚህ ሁላ በላ መሃል አላህን ያመሰግናሉ። ይህ ነበር ሐያታቸው። ከሰዎች እሳቸው ጋር የቀረ የለም ኢላ ነፈር القليل ጥቂት ሰዎች ማለት ነው። ጥቂት ሰዎች እንጂ ማንም ከእሳቸው ጋር የወገነም የቀረበም ያጽናናቸውም የለም። ባለቤታቸው ጠንካራ ሴት ነበረች፣ ውለታን የማትረሳ ማለት ነው። ታጋሽ ሴት ነበረች። ስለዚህ ትሰራለች፣ ሰዎች ጋር ትለፋና ሰርታ የምታገኘውን ነገር አምጥታ ለእሳቸው ታቋድሳለች ማለት ነው። ምግብ ትመግባቸዋለች። በዚህ መልክ ረዥም ጊዜ ቆየ። የሆኑ ሁለት ሰዎች መተው ያዝናኗቸው ነበር። አቡ ያዕላ ፊ ሙስነዲሂ ሚን ሐዲስ አነስ ብን ማሊክ ነቢዩ ሰለላሁ ዐለይሂ ወሰለም በጠቀሱት ሐዲስ ላይ ኢነ ነቢየላሂ አዩብ ነቢዩላህ አዩብ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ለበሰ ቢሂ በላኡሁ 18 ሰና እሱ ላይ የመጣው በላእና ሙሲባ 18 ዓመት ቆየ። ፈረፈضሁ القريب والبعيد ቅርቡም ሩቁም ሁሉም ራቁት። ኢላ ረጁላን ሚን ኢኽዋኒ ቅርብ ከሆኑ ሰዎች ሁለት ሰዎች ሲቀር አንዳንድ ጊዜ ይመጡ ነበረ። አንዳንድ ጊዜ እየመጡ እየዘየሩ ይሄዱ ነበር፣ እያጽናኑ ይሄዱ ነበር። በዚህ ጊዜ አንደኛው ለሌላው ምን ይላል? አዩብ ግን ምን አይነት ወንጀል ቢሰራ ነው አላህ ይህን ያህል ጊዜ ያረዳው? ይህን ያህል ጊዜ እንዲህ አይነት በላውን ያጸናበት ምን ሰርቶ ይሆን እያለ ሲናገር ይሄኛው ልቡ ላይ አደረና ይሄ ንግግር አዩብ ጋር ሲመጣ እንደዚህ እኮ ሲል ሰማው አለ። ይህንን ባለ ጊዜ አዩብ ዓለይሂ ሰላም ከባድ የሆነ ሐዘን ተሰማው። ላ አድሪ ማ ተቁላኒ ገይረ አነ አላህ ያዕለሙ አኒ ኩንቱ አሙሩ ቢረጁለይን አላህ ስብሓነሁ ወተዓላ እኔ እንግዲህ የምትሉትን ነገር አላቅም፣ ነገር ግን አላህ ከኔ ያውቃል። እኔ እንደው አላህ ስብሓነሁ ወተዓላ በመንገድ ላይ እንኳን ስጓዝ ሁለት ሰዎች እርስ በርስ እየተጣሉ ይህም በአላህ እየማለ ይሄኛውም በአላህ እየተገዘተ ሳያቸው ከፋራ አወጣ ነበረ አላህ ስብሓነሁ ወተዓላ በውሸት እንዳይጠራ ብዬ ይህን ያህል ጠንቃቃ ነበርኩኝ፣ ግን አላቅም እያሉ በጣም አዝነው በጣም ሐዘን ውስጥ እንደገና ሐዘናቸው በረታ ማለት ነው። ሌላ ክስተት ባለቤታቸው ሰዎች አናሰራትም ምክንያቱም በሽታ ታመጣብናለች እያሉ ከስራ ይከለክሏት ጀመር። በዚህ ሰዓት ተራበች፣ እሷ ተቸገረች። እንኳን ለእሳቸው ልተርፍ ለራሷ መሆን እያቃታት መጣ። በዚህ ጊዜ አንዳንድ ሪዋያዎች ላይ እንደመጣው ከፀጉሯ አንዱን ጉንጉን ሸጠችና ለሀብታም ሰዎች ለሀብታም ሴቶች የሚበላ ነገር አግኝታ ይዛላቸው መጣች። ልባቸው የሆነ ነገር ነገራቸው። ይህን ኬት አመጣሽው አሏት። አይ ሰርቼ ነው አለች። በሌላ ጊዜ እንደዚሁ ተመልሳ ስትሄድ አሁንም ያሰራት አጣች። ሁለተኛውን ጉንጉን እንደዚሁ ቆረጠችና ሸጠችላቸውና በምግብ ቀይራ መጣች። በዚህ ጊዜ ኬት አመጣሽው ብለው በጣም ተቆጧትና ልባቸው የሆነ ነገር ስለጠረጠረ በጣም ጫና ሲፈጥሩባት ነገረቻቸው። በዚህ ሰዓት ነው እንግዲህ እንዲህ አይነት ሙሲባቸውን በጣም ያበረታባቸው ነገር ሲኖር የሰዎች አሉባልታም በዚህ መልኩ ሲከፋ በዚህ ጊዜ እጃቸውን ዘረጉ። አኒ መሰኒ የضር ወአንተ አርሐሙ ራሒሚን አለ። ጉዳት ነክቶኛል። አኒ መሰኒ የሸይጣኑ ቢኑስቢ ወዐዛብ በሽታ በጣም በርትቶብኛል ብለው ወደ አላህ ስብሓነሁ ወተዓላ መማጸናቸውን ቀጠሉ ማለት ነው። ይህንን ሲያደርጉ አላህ ስብሓነሁ ወተዓላ አላሰፈራቸውም። አላህ ስብሓነሁ ወተዓላ ወዲያውኑ ነው የደረሰላቸው። አንድ ዘገባ ላይ እንደሚለው ባለቤታቸው ታግዛቸው ነበር ፊ ቀዳኢል ሐጃ ማለት ነው። አንዳንዴ ለመጸዳዳት ሲወጡ ታግዛቸው ነበረ። ከዛ ከተጸዳዱ በኋላ እዛው ጋር አቅ ብለው ሲያስቡት ይህንን ነገር በጣም እንደው ከንክኗቸው እያብሰለሰሉት ነበረ። ወደ አላህ ስብሓነሁ ወተዓላ ተማጸኑ። አላህ ስብሓነሁ ወተዓላ እዛው ላይ ማለት ነው ኡርኩብ ቢሪጅሊካ ሀዛ ሙክተሰሉን ባሪዱን ወሸራብ አላቸው። በእግርህ ምታውና ውሃ ይፈልቃል፣ ይህ ውሃ መታጠቢያ ነው አላቸው። ታጠቡ፣ ከሱም ጠጡ።
እንደው ትላንትና ያልነበሩበት ሐል ላይ አላህ ሱብሓነሁ ወተዓላ አደረጋቸው። ሰውነታቸውን በሙሉ ንጹህ አደረገው። ከዛ ሲመለስ ምን አይነት ሰው ነው? ባለቤቴ እኮ ከዚህ በስተፊት ችግር እሱን ከመግጠሙ በፊት ጸጋ ውስጥ እያለን ልክ ይህን ነበር የሚመስለው አለች። እኔ ነኝ አላህ ሱብሓነሁ ወተዓላ በእኔ ላይ የነበረውን ሙሲባ አንስቶታል አላት። እዚህ ላይ ከመጡት እንዲያውም በአንድ ሐዲስ ሰሒህ በሆነ ዘገባ ማለት ነው ታጥበው በጣም እንደው ሰውነታቸው በተቀየረ ጊዜ በዚህ ላይ አላህ ሱብሓነሁ ወተዓላ የወርቅ እንደ ፌጣ ወይም እንዳንበጣ ወርቅ እየነጠረ ሲሄድ ያሉ ከዛ መሰብሰብ ጀመሩ ማለት ነው። ከዛ አላህ ሱብሓነሁ ወተዓላ እንዴት ነው ይህንን የምታደርገው አየሁብ አላቸው። ላ ካንተ ችሮታና ካንተ ፈضል ካንተ ኒዕማ ማ አስተግኒ ያኒ ካንተ መብቃቃ አይደለሁም ማለት ነው። እና ይህንን ሀብትን አላህ ሱብሓነሁ ወተዓላ ለገሳቸው፣ ጸጋቸውን መለሰላቸው፣ ልጆችንም ሰጣቸው። አንዳንዶች ሰዎችን ልጆቻቸውን አስነሳላቸው አሉ፣ ሌሎች ደግሞ ልጆችን ለገሳቸው አሉ። አላ አየቲ ሓል ድሮ የነበራቸው ጸጋ በጣም ጨምሮ መጣ ማለት ነው። አላህ ሱብሓነሁ ወተዓላ ያንን ከዛ ሁላ በላ ከዛ ሁላ ሙሲባ ከዛ ሁላ ከባድ የሆነ ሰቀቀን አውጥቶ የተድላና የጸጋ የኒዕማ ህይወትን አላህ ሱብሓነሁ ወተዓላ አጎናጸፋቸው። ባለቤታቸው ሰብራ የሰብሯን ውጤት ተቋደሰች ማለት ነው። ወለመን ሰበረ ወገፈረ ኢነ ዛሊከ ሚን ዐዝሚ ልእሙር። ይሄ ከባድ ነው፣ ከባድ የሆነ ብርታትን ይጠይቃል። ግን በርትታ 18 ዓመት ታገሰች። እሱም አዩብ ዓለይሂ ሰላም 18 ዓመት ታገሰ። የማይመጣ የሆነ ነገር ሲመጣበት ከአቅም በላይ የሆነ ሲሆን ነው አላህ ሱብሓነሁ ወተዓላ የተማጸነው እንጂ ያን ሁላ ጊዜ አንድም አላማረረም። አላህን ሲያመሰግን ወደ አላህ ሱብሓነሁ ወተዓላ እጁን ሲዘረጋ ነው የኖረው ማለት ነው። ወአተይናሁ አህለሁ ወሚስለሁም መዐሁም ረሕመተን ሚን ዒንዲና ወዚክራ ሊልዓቢዲን። አላህን ሊያመልክ በዒባዳ ሊጸና የፈለገ ሰው ይህንን ማስታወሻ ማድረግ አለበት ሁል ጊዜ ማለት ነው። በዚህ ራሱን ሊገስጽ ይገባል። በላ መጣበት ከሱ በላይ የተፈተኑ በላ የመጣባቸው ብዙ እንዳሉ ሊያውቅ ይገባል። አሸዱ ናሲ በላአን አልአንቢያ ثم الأنبياء ثم الأنبياء ثم الأمثل فالأمثل